አጠገቤ ስለነበርክ በጣም ደስ ብሎኛል። ከዚህ በላይ ደግሞ ወርቅ እነዚህ ደግሞ ከመጭ በጣም ነው የምወዳት እና በጣም ደስ ብሎኛል። አኮርታኛለች። ያው እንግዲህ ስትገባ ደረሰ ነፍቼ ነው የጠበኳት እና ባንቺ በጣም ደስ ብሎኛል። ወድሻለሁ የት ወድሻለሁ። ሰላም እንዴት አርፍዳችኋል? የሰዓቱን ስፖርታዊ መረጃዎች ይዘንላችሁ መጥተናል። ኢትዮጵያ 8ኛ ወርቋን ስለማሳካቷ ተመልክተናል። በአራተኛው አፍሪካ ወጣቶች ኦሎምፒክ ጨዋታ እንግዲህ ኢትዮጵያውያን ታዳጊዎች እጅግ አስገራሚ ውጤት እያስገኙ ነው። በትላንትናው ዕለት ክብደት ማንሳትን ጨምሮ በቴኳንዶ ወርቅ ድል አግኝተዋል። የሚችላቸው አልተገኘም። ወጣቶቹ እንግዲህ የሚበረታቱ ከሆነ ወደፊት የኦሎምፒክ እና የዓለም ሻምፒዮና ባለድሎች እንደሆኑ ከወዲሁ መመልከት ችለናል። ዝርዝር ያለውን ጉዳይ ይዘንላችሁ መጥተናል። በሌሎችም ስፖርታዊ ዜናዎች ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ መረጃዎችን አብራችሁ ስትቆዩ ትሰማላችሁ። እንግዲህ መግቢያ ላይ እንደሰማችሁት መልእክት ያስተላለፉት መንትዮቹ በትላንትናው ዕለት ከቤንሻንጉል ጉሙዝ የተገኙት የፈንጂና የቶሬ የሁለተኛ የኢትዮጵያ ወጣቶች ኦሎምፒክ ጨዋታ ውጤቶች በክብደት ማንሳት ያስመዘገቡት ሜዳሊያ ለኢትዮጵያ በወጣቶች ጨዋታ ለመጀመሪያ ጊዜ የተገኘ ታሪካዊ ሜዳሊያ ነው። እሱም አስመልክቶ ከድሉ በኋላ መልእክት አስተላልፈው ነው። በአራተኛው አፍሪካ ወጣቶች ኦሎምፒክ ጨዋታ በወርልድ ቴኳንዶ በ73 ኪሎ ግራም የተወዳደረው ዮሐንስ ዘለቀ ወርቅ አስገኝቷል። ይሄኛውም ሌላኛው ተስፋ ሰጪ ድል ነው። በአንጎላ ሉዋንዳ እየተደረገ በሚገኘው ውድድር ዮሐንስ የኮት ዲቯር ተጋጣሚውን 2-0 በማሸነፍ ነው ወርቁን ማምጣት የቻለ። በመድረኩ ጥሩ ጊዜ እያሳለፈች የምትገኘው ኢትዮጵያ በአጠቃላይ ያገኘቻቸው ወርቆች ብዛት 8 ደርሰዋል። በአራተኛው የአፍሪካ ወጣቶች ኦሎምፒክ ጨዋታ በክብደት ማንሳት ለመጀመሪያ ጊዜ የኢትዮጵያን የወከሉት መንትዮቹ እህትማማቾች የብርና የናስ ሜዳሊያ አምጥተዋል። ይሄኛውም ሌላኛው አስገራሚ ውጤት ነው። ከቤኒሻንጉል ጉሙዝ የተገኙት የፈንጂና የቶሬ ሁለተኛው የኢትዮጵያ ወጣቶች አራተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ ውጤቶች በክብደት ማንሳት ያስመዘገቡት ሜዳሊያ ለኢትዮጵያ በወጣቶች ጨዋታ ለመጀመሪያ ጊዜ የተገኘ ታሪካዊ ድል ሆኖ ነው የተመዘገበው። የፈንጂ በ63 ኪሎ ግራም የብር ሜዳሊያ ስታሸንፍ እህቷ የቶሬ በ45 ኪሎ ግራም የነሐስ ሜዳሊያ አሸንፋ ለሀገሯ ክብር አስገኝታለች። በ68 ኪሎ ግራም የኢትዮጵያን የወከለችው ሌላዋ ጀግና ቤተልሔም ሙሉጌታ ደግሞ የማሊያቸዋን ልብ አንጠልጣይ በሆነ ጨዋታ በማሸነፍ ለፍጻሜ ስለመድረሷም መረጃዎች ወጥተዋል። በወርልድ ቴኳንዶ ውድድር ኢትዮጵያ የላከችው ልዑክ 1 ወርቅና 4 የነሐስ ሜዳሊያዎችን ማስገኘቱን ትላንት ነግረናችሁ ነበረ። በ51 ኪሎ ግራም የክብደት የተወዳደረው አብርሃም አዱኛ የዕለቱ ኮከብ ሆኖ አምሽቷል። አብርሃም የወርቅ ሜዳሊያውን ለማጥለቅ ጠንካራ ተፎካካሪ የነበረችውን ኬንያ፣ አልጄሪያ፣ ሌሴቶና ግብጽ ተወዳዳሪዎችን በብቃት በማሸነፍ ነበረ ወርቁን ማግኘት የቻለ። ሌሎችም አትሌቶች በተለያዩ ክብደት ዘርፎች ኢትዮጵያን ስም አስጠርተዋል ማለት ነው። አብርሃም በቀለ በ78 ኪሎ ግራም፣ ረድኤት መለሰ በ52 ኪሎ ግራም፣ ሊዲያ ጌታያን በ59 ኪሎ ግራም፣ ገነት ብሩክ በ68 ኪሎ ግራም ድል አስገኝተዋል። ይህን ተከትሎ ኢትዮጵያ በውድድሩ እስካሁን ያገኘችው ጠቅላላ የወርቅ ሜዳሊያ ብዛት 8 ደርሷል ማለት ነው። በሌሎችም ውድድሮች ፍጻሜዎች በቀጣይ ቀናት ይካሄዳሉ። ወጣት አትሌቶቻችን ድል እንዲቀናቸው እንመኛለን። አትሌቶቻችንንም እንግዲህ ማበረታታት ያስፈልጋል። እንግዲህ ከአትሌቶቹ ጋር ታዲያ የኦሎምፒክ ኮሚቴ አመራሮች አብረው ተጉዘዋል። እንዲህ አይነት ውጤት እየመጣበት ያለውን ምክንያት አስመልክቶ አቶ ቢልልኝና የኦሎምፒክ ፕሬዝዳንት ዶክተር አሸብር በርካታ አስተያየቶችን ሰጥተዋል። የእነሱንም አስተያየት ቀጥለን እንሰማለን። ተከታተሉት። ኢትዮጵያም በማሸነፏ በእጅጉ ደስ ብሎናል። ተስፋም ስጋትም አለ። ምንድነው አሁን እያያችሁ ተስፋው ያው አትሌቶችን ማግኘት እየቻለ ነው። አዲስ ልጆች መጥተው አዲስ ተስፋ ሰጥተውናል። ማሸነፍ ችለዋል። የሚያሸንፍ እንግዲህ ተያይዘው እኮ ነው የሚያድጉት። የኛ አሸናፊዎች ኬንያዎች ናቸው። የኛ አሸናፊዎች ኡጋንዳዎች ናቸው፣ አልጄሪያዎች ናቸው፣ ሳውዝ አፍሪካዎች ናቸው። እነኚህ ልጆች ደግሞ እነሱን አሸንፈዋል። አብረው ነው የሚያድጉት። እንግዲህ ወደ ከፍ እያሉም ሲሄዱ አብረው ነው የሚሄዱት። ግን እነኚህ ልጆች ደግሞ እየተጠለፉብን ነው፣ ስጋቱ እየተሸጡብን ነው። ዜግነት እንዲቀይሩ እየተደረገ ይሄ የአሸብር ስራ አይደለም፣ የኦሎምፒክ ስራ አይደለም፣ የባህልና ስፖርት ሚኒስቴር ስራ አይደለም፣ የአትሌቲክስ ፌዴሬሽን ስራ አይደለም። እኛ ሰርተናል። ይሄ እያፈራን ያለነው እናፈራለን፣ እንቀጥላለን። ግን በመንግስት ደረጃ ደግሞ
ይኸው ጉዳችንን እየነገርነው ነው ለመንግስት። ውርደታችንን እየተሰራ ያለውን ክፋት ለመንግስት እያሳወቅን ያለ ነው። መንግስት በዚያው ልክ አሁንም ኢንፎርሜሽን አግኝቷል። እርግጠኛ ነን ከእንግዲህ ከኛ ያገኘውን ኢንፎርሜሽንም አጥርቶ መፍትሄ ያስገኛል። ስለዚህ ኢትዮጵያ በምንም አይነት መልኩ ከእንግዲህ አሸናፊ ብሔራዊ ቡድን በተቀመጠው አቅጣጫ መልክ እየሰራን ማግኘት እንደምንችል ውጤት ማስመዝገብ እንደምንችል እነኚህ ልጆች ምስክሮች ናቸው፣ ተስፋዎችም ናቸው። በቃ ምንም ክቡር ጠቅላይ ሚኒስትራችን እውነትም አሸናፊ ብሔራዊ ቡድን መፍጠር እንችላለን ያሉት ትክክለኛ ነው። አሁን መፍጠር እንደምንችል አሳይተናል። ወደፊትም ቀጥለን እናሳያለን ብዬ ተስፋ ታዳጊዎች ላይ ካልሰራን ሁልጊዜ ሲም እየላጨን የምናሳትፋቸው አትሌቶች የሌላውን እድልም ኢቭን በነገራችን ላይ ሰብአዊ መብት ነው። ሰው በእድሜው እድሉን ማግኘት ሲገባው ሌላው እየመጣ ሲሻማው ችግር ነው። ይሄን በበርካታ ጊዜ ሞክረናል። ግን በዚህ አመት ግን ሙሉ በሙሉ ባናጠፋም የተሻሉ አትሌቶች በማራያ ምርመራም በተለያዩ ሲስተሞች ለማጥራት ተሞክሯል። ገና ወደፊትም የተሻለ መስራት አለብን ብዬ አስባለሁ። እዚህ የመጡት አትሌቶች በአብዛኛው በተለይ አትሌቲክስ ላይ 23 አትሌቶች አዲስ ናቸው። ፓስፖርት የሚወጣላቸው በኢትዮጵያ ኦሎምፒክ ኮሚቴ ነው፣ ከፌዴሬሽኑ ጋር በጋራ በመስራት ማለት ነው። ስለዚህ የሁለተኛው የኢትዮጵያ ወጣቶች ኦሎምፒክ በጣም መሰረታዊ የሆነ ለሚቀጥለው እንደ ስፕሪንግ ቦርድ መነሻ አድርገን የምንሄድበት፣ ለቀጣዩ ደግሞ ሶስተኛ ወጣቶች ኦሎምፒክ ጨዋታ ትግራይ ላይ መቀሌ ይካሄዳል። እዛ ላይ ደግሞ አዳዲስ ሌሎች ተጨማሪ ስፖርተኞችን የምናገኝበት ስለሆነ መሰረታዊና ተገቢ ነው ብዬ ወስዳለሁ። በዓለም ወጣቶችና በኦሎምፒክ የምንወዳደርባቸው ውድድሮች ከ800 እስከ ማራቶን ብቻ ነው። የሜዳ ተግባር የሚባል አይታሰብም። እዚህ ግን በአፍሪካ ደረጃ ከ100 ሜትር ጀምሮ ነው የተሳተፈው። ያው የተሰጠው ድል አንዳንድ አትሌት በአንድ ኢቨንት ላይ ስለሆነ እንደውም በጣም የሚገርም ነው። 100 ሜትር ፍጻሜ ደርሰን አንዷ 7ኛ ወጣለች። 200 ሜትር 400 ሜትር ሴቶች የብር ሜዳሊያ ገብተናል። ይሄ መጀመሪያ ውጤት ነው። ከዛ ደግሞ 400 መሰናክል በወንዶች ደግሞ 3ኛ ሆነናል። ስለዚህ 400 ሜትር በተገቢ መንገድ ከሰራን መምጣት እንደምንችል አሳይቷል። ሌሎች የትሪፕል ጃምፕ፣ ሎንግ ጃምፕ እና ሃይ ጃምፕም በተወሰነ ደረጃ ተወዳድረናል። ልጆቹ ዲፕሎማ ውስጥ ነው የገቡት። ግን በተሻለ መንገድ ሳይንቲፊክ የሆነ የትሬኒንግ ፕሪንሲፕል ተጠቅመን ማሰራት ከቻል አፍሪካ ላይ በጊዜ መግባት እንችላለን። ነገር ግን ለቀጣዩ ደግሞ ለዓለም ሻምፒዮና እና ለኦሎምፒክ የሚደርሱ አትሌቶችን የግድ በዛ መንገድ ካልሄድን እነ ኬንያ የጦር ወረራ አጭር ርቀት 100 ሜትር 200 ድረስ መምጣት ጀምረዋል። እነ ቦትስዋና በሪሌ 200 ሜትር እየመጡ ነው ያሉት በዓለም ደረጃ። ስለዚህ እኛም ሰው አለን፣ ሀብት አለን፣ የአየር ጸባያችንም ሙሉ ነው። ስለዚህ በዛ መንገድ ያለ መስራት ስለሆነ እሱን እንግዲህ ከፌዴሬሽኑ ጋር በጋራ ሆነን እንሰራና የተሳትፏችን መጠን እናሳድጋለን ብለን እናስባለን። Mesa, himno de Ethiopia, por favor, mesa. ወደ ውጪ ዜናዎቻችን እናልፋለን። ማንቸስተር ሲቲ ወደ ቀደመ ብቃቱ የተመለሰ ይመስላል። ጋርዲዮላ ቡድን ጥያቄዎች ቢነሱበትም ሰሞኑኛ ውጤቱ ለሊጉ መሪ አርሰናል ራስ ምታት ሆኗል። የሲቲ የሊጉን ዋንጫ ደጋግሞ እንደማንሳቱ
ይህን ብቃቱን ካሳደገ ዓመቱን ከዋንጫ ጋር እንደሚያጠናቅቅ የሚገምቱ በርክተዋል። በሁሉም ውድድር 6 የመጨረሻ ጨዋታዎችን በአሸናፊነት የተወጣው ማንቸስተር ሲቲ ዛሬ በ17ኛው ሳምንት የሊጉ መርሃ ግብር ዌስትሃም ዩናይትድን ሲያስተናግድ ሙሉ 3 ነጥቡን እንደሚያሳካ ተገምቷል። ሲቲ በፕሪሚየር ሊጉ ከዌስትሃም ያደረጋቸው 6 የሊግ ጨዋታዎች ማሸነፍ ችሏል። ዛሬም እንደተገመተው ጨዋታውን በድል ከተወጣ አርሰናል እስኪጫወት ሰዓታትም ቢሆን የሊጉ መሪ ይሆናል። በኢቲሃድ ስቴዲየም የሚደረገው ጨዋታ ምሽት 12 ሰዓት ሲል ጅማሮን ያደርጋል። በሌላ ጨዋታ ቼልሲ ወደ መሪዎቹ ለመጠጋት ኒውካስትል ዩናይትድን ይገጥማል። በሴንት ጄምስ ፓርክ የሚደረገው ጨዋታ ቀን 9 ሰዓት ተኩል ሲል የሚጀምር ነው። ቦርንማውዝ ከበርንሌ፣ ብራይተን ከሰንደርላንድ እንዲሁም ወልቭስ ከብራይተን በተመሳሳይ ምሽት 12 ሰዓት ላይ ይጫወታሉ። ምሽት 5 ሰዓት ላይ ደግሞ ሊድስ ዩናይትድ በሜዳው ኤሌንድ ሮድ ክሪስታል ፓላስን ያስተናግዳል። ሌላኛው 17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የሊጉ መሪ አርሰናል ኤቨርተንን የሚገጥምበት ጨዋታም ተጠባቂ ነው። ምሽት 5 ሰዓት በኢልዲንግተን ስቴዲየም በሚደረገው ጨዋታ አርሰናል መሪነቱን ለማስጠበቅ 3 ነጥቡ ያስፈልገዋል። የሰሜን ለንደኑ ክለብ ተደላድሎ ይመራው የነበረው የሊግ ደረጃ አሁን ላይ ልዩነቱ 2 ነጥብ ብቻ ሆኗል። አርሰናል ባሳለፍነው ሳምንት ወልቭስን 2-1 ሲረታ ተቸግሮ ታይቷል። የወልቭስ ወደ ግብ ክልሉ ተጠቅቶ መከላከል ፈታኝ የሆነበት የሚካኤል አርቴታው ቡድን በዛሬ ጨዋታ ከኤቨርተን ተመሳሳይ አቀራረብ ሊገጥመው ይችላል። መድፈኞቹ ባለፈው ዓመት ዋንጫ ህልማቸው ጭጩ ክለቦች መካከል አንዱ ኤቨርተን ነው። የመርሲሳይዱ ክለብ ባለፈው ዓመት አርሰናልን በገጠመባቸው 2 ጨዋታዎች አቻ ተለያይተዋል። ኤቨርተን በዛሬው ጨዋታ ነጥብ ይዞ ለመውጣት ፈታኝ ይሆንበታል። በተለይ የሴኔጋሉ ኤድሪስ ጋና ጌና ኢልማን አንጃኤ ወደ አፍሪካ ዋንጫ ማቅናት ትልቅ ጦት እንደሚሆን ተገምቷል። ለማንኛውም ጨዋታው 5 ሰዓት ላይ የሚከናወን ይሆናል። ጨዋታዎቹን ተከታትለን እንግዲህ በቀጣይ ቀናትም ሌሎች ስፖርታዊ መረጃዎችን ይዘንላችሁ እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። ሰላም።